እንደምናችኋል የንግስተ ሳባ ቤተሰቦች ነው ያለው። እግዚአብሔር ይመስገን ሁሉም ሰላም ነው። እኔ ጋር ዛሬ መልሰን በሌላ ቪዲዮ ተገናኝተናል። ዛሬ ደግሞ አብረን የምንሰራው ለልጆች የምትሆን ትንሽዬ ምሳ ነው ማለት ነው። እሱን ለመስራት የሚያስፈልገኝ ምስሉ ላይ እንደምትመለከቱት ኩስኩስ ያስፈልገናል። አንድ የቡና ብርጭቆ ሲኒን የተጠቀምኩትኝ እና ግማሽ ቲማቲም እና ግማሽ ሽንኩርት፣ ነጭ ሽንኩርት፣ እርድ፣ ጨውና የምናበስልበት ዘይት ያስፈልገናል ማለት ነው። እዛ ጋር የሳልመን አሳ አለ። እሱን መጨረሻ ላይ ለብቻ ነው የማበስለው ማለት ነው። መጀመሪያ ይሄንን ነው የምጨርሰው። ይሄ አብስዬ ከጨረስኩኝ በኋላ እሱ እየቀዘቀዘ ይሄኛውን በዘይት እናዘጋጃለን ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። ያው እንደ ሁልጊዜው ስራችንን ሽንኩርታችንን በማብሰል እንጀምራለን። ሽንኩርታችንን እናበስላለን። በመቀጠል ሁሉንም በቅደም ተከተል በማስገባት እናዘጋጃለን ማለት ነው። ከዚህ በፊት ይሄንን ተጠቅሜው አላውቅም ነበር ኩስኩስ። አሁን ነው ቅርብ ጊዜ ነው መጠቀም የጀመርኩትኝ እና ግን በጣም ወደዋለች እና በተለያዩ አትክልቶችም መስራት እንችላለን። እኔ ዛሬ ቀለል አድርጌ ቶሎ እንዲደርስላት የፈለኩትኝ አሰራር ይሄ ሆኖ ስላገኘሁት ነው ይሄንን እያዘጋጀሁላት ያለሁትኝ እንጂ በስፒናች በካሮትም በድንችም መስራት እንችላለን ማለት ነው። እስኪ የሚቀጥለው ቪዲዮ ላይ ለመስራት እሞክራለሁ። እንደዛ አድርጌ እርድ ትንሽ አድርጌ ያለሁኝ ሁሉንም እንደዚህ ካቁላላን በኋላ ያን ያህል ብዙ ጊዜ አይፈጅም። ሜቢ 5 ደቂቃ ቢፈጅ ነው ለማብሰል ኩስኩሱ ማለት ነው። ጊዜ አይፈጅም። ይሄ ከተቁላላ በኋላ ነጭ ሽንኩርትን የጨመርኩትኝ ነጭ ሽንኩርታችንን እናስገባና ሁሉንም አብረን እናበስላለን ማለት ነው። እዚህ ጋር ይሄንን እያዘጋጀን ትንሽ ውሃ ለብ እናደርጋለን ለሱ። እኔ ትንሽ ለቅለቅ አድርገዋለሁኝ። ማጠብ የምትፈልጉ ከሆነ ማጠብ እንችላለን ማለት ነው። ትንሽ አጠብ አድርገዋለሁኝ ኩስኩሱን። ይሄ እንደዚህ እየተቁላላ ውሃችን ትንሽ ለብ ያለ ውሃ ካዘጋጀን በኋላ እሱን እንጨምርና ከዛ እንጨምራለን ኩስኩሱን። ከዛ ከአንድ 5 ደቂቃ በኋላ ቶሎ ይደርሳል። ስላጠብኩትኝ ትንሽ እቃው ላይ ተጣብቋል እና እንደዚህ እናዘጋጃለን ማለት ነው። ይሄ ከ5 ደቂቃ በኋላ ከበሰለልን በኋላ ሬዲ ከሆነልን በኋላ ይሄ እስኪቀዘቅዝ ራሳችንን ሳልመናችንን እናበስላለን ማለት ነው። እንደምትመለከቱት ቆንጆ ሆኖ በስሏል። ደረቅ ማድረግ ትችላላችሁ። እኔ ስሰራላት ሩዝም መኮረኒም ትንሽ ለስለስ አድርጌ ነው የምሰራላት። ደረቅ ካለ ደስ ብሏት አትመገብም እና እንደዚህ አድርጌ ነው የምሰራላት ለሷ። እኛ እንደ ፍላጎታቸው እንደ ልጆቻችን ባህሪ መስራት ማብሰል እንችላለን ማለት ነው። ከዛ ያኛውን አብስለን ከጨረስን በኋላ ይሄኛውን ማዘጋጀው ለአሳው ነው። እዚህ ጋር ይቅርታ፣ እዚህ ጋር ነጭ ሽንኩርት፣ ብላክ ፔፐር እና ጨው ትንሽ አድርጌያለሁኝ። እላዩ ላይ ትንሽ ኦሊቭስ ኦይል ነው ያደረኩበትኝ። ከዛ በኋላ አሳችን እንደዚህ እናደርግና አሸት እናደርገዋለን ማለት ነው። የተለያዩ ያለውን የምንፈልጋቸውን ቅመሞች መጨመር እንችላለን። እርድ መጨመር እንችላለን። የምንፈልጋቸውን
ቅመሞች መጠቀም እንችላለን እንደ ፍላጎታችን። እና ይሄን እንደዚህ ካደረግኩኝ በኋላ መጥበሻችንን ትንሽዬ ዘይት አድርገን አሳችንን ሳልመኑን እናበስላለን ማለት ነው። አሳ እንደሚታወቀው በኦሜጋ 3 የበለጸገ ነውና በጣም ጠቃሚ ነው ለልጆቻችን ጭንቅላት፣ ለጤንነታቸው በጣም አሪፍ ነው እና በእርግዝናም ጊዜ በጣም የሚነገረን የነበረ ነገር ነው። አንድ ሴት እርጉዝም ሆና በጣም መመገብ አለባት አሳ። እነሱም ደግሞ ከተወለዱ በኋላ ምግብ ከጀመሩ ከሆነ አመት እኔ 7-8 ላይ ነው ትንሽ እየፈተፈትኩ ይሄንን የመስጠት የጀመርኩት ማለት ነው። አንድ ላይ ያበሰልኩኝ እና በጣም ጠቃሚ ስለሆነ ልጆቻችንን አሳ መመገብ አለብን ማለት ነው። እጅግ በጣም አሪፍ የሆነ ምግብ ነው እና እንደዚህ አድርገን ካዘጋጀን በኋላ እናበስለውና እያገላበጥን ከበሰለልን በኋላ እናቀርባለን ማለት ነው። ምግባችንን በጣም ይወዱታል ብዬ ተስፋ አደርጋለሁኝ። እኔ በነገራችን ላይ አሳውንም እንደዚህ መስራት ካልፈለግን አብረን አንድ ላይም ኩክ ማድረግ እንችላለን። እኔ ለብቻ እንደዚህ ሰርቻው መጨረሻ ላይ ግን ስትበላው ሳቀርብላት አንድ ላይ እየዳባለኩኝ ወይ ደግሞ ኩስኩሱን ለብቻ እሱን ለብቻ መመገብ እንችላለን ማለት ነው። የተለያየ አሰራር አለው እንደሚመቸን ቀለል ያለውን ፈጠን ያለውን መርጠን መመገብ እንችላለን። እያገላበጥን ቆንጆ አድርገን ካበሰል ነው በኋላ ውስጡ ድረስ እንዲበስል በጣም እሳታችንን ቀንሰውና ጫን እያለን ውስጥ ድረስ እሳቱ እንዲገባ ማድረግ እንችላለን ማለት ነው። በነገራችን ላይ ይሄ ቶሎ የሚቆይ አይነት አልበስል የሚል አይነት አይደለም፣ ቶሎ ነው የሚበስለው እና አዘጋጅተን ስንጨርስ እንገናኛለን ማለት ነው። ውስጥ ድረስ በደንብ ቆንጆ ሆኖ በስሎልኛል። ስለዚህ ለመመገብ ዝግጁ ነው ማለት ነው። በመቀጠል እዚህ ጋር ይሄ እስኪ ቀዘቅዝልን አሳው የብርቱካን ጭማቂ አዘጋጅላታለሁኝ። 2 ፍሬ ብርቱካን የተጠቀምኩትኝ እሱን አዘጋጅተን ጭማቂያችንን ጨርሰን ምግቡን የምትመገብበት ሳህን ላይ አዘጋጅተን መልሰን እንገናኛለን ማለት ነው። ሁሉንም አንድ ላይ ካደረግን በኋላ ምግባችን እንደዚህ ቆንጆ ሆኖ በስሏል፣ ዝግጁ ነው። አሁን ቀዝቀዝ ብሏል። የብርቱካን ጁስ አዘጋጅተናል። ስለዚህ እንደዚህ ያለ ጤናማ ምግብ ለልጆቻችን ምንም አይነት ሰዓት ረጅም ሰዓት በማይፈጅ መልኩ እንደዚህ ማዘጋጀት እንችላለን ማለት ነው። በጣም ቀላል ነው። ቢያንስ 1 ሰዓት እንኳን አልፈጀብኝም ይሄንን ለማዘጋጀት። እጅግ በጣም ቀላል በሆነ መንገድ ጤናማ የሆነ ምግብ ለልጆቻችን መመገብ እንችላለን ማለት ነው። ቪዲዮን ወዳችሁታል ብዬ ተስፋ አደርጋለሁኝ። ቪዲዮን አይታችሁ ስትጨርሱ ላይክ ማድረግ አትርሱ፣ ኮሜንት አስቀምጡልኝ። ልጅ ላላቸው እናቶች ደግሞ ሼር አድርጉልኝ። በጣም ነው የማመሰግነው ስለተከታተላችሁኝ፣ አብራችሁኝ ስለነበራችሁ ያላችሁን
አስተያየት ወይ ኮመንት አስቀምጡልኝ ከታች ከቪዲዮ ስር በኮመንት ማስቀመጫልኝ ማለት ነው። በጣም ነው የማመሰግነው አብራችሁኝ ስለቆያችሁ እስካሁን ድረስ።